እግዚአብሔር አምላክ ብቻ አይደለም። የአምላክማ ለሰይጣንም አምላክ ነው። ጸሎት ትጸልያለህ፣ ነገር ግን አይሰማም። ብዙ ጥያቄዎችን ጠይቀሃል፣ አንደኛውም አልተመለሰም። አንድ ክርስቲያን በጸሎቱ ውስጥ ሊያሟላቸው የሚገባው ቢያንስ 3 ነገሮች አሉ። የመጀመሪያው ንጹህ ሆኖ መቅረብ። ንጹህ ሆኖ መቅረብ ማለት አንድ ቀን ሄዶ ንስሐ መግባት፣ አንድ ቀን ሄዶ ማስቀደስ፣ አንድ ቀን ሄዶ መቁረብ ማለት አይደለም። ንጹህ ሆኖ መቅረብ ማለት በንጽህና ህይወት ውስጥ መመላለስ፣ አንድ ቀን ሳይሆን ሁሌም ንስሐ መግባት፣ አንድ ቀን ሳይሆን ሁሌም ማስቀደስ፣ አንድ ቀን ሳይሆን ሁሌም መቁረብ፣ ትእዛዛቱን ለአንድ ቀን መጠበቅ ሳይሆን ሁልጊዜም ትእዛዛቱን መጠበቅ፣ እግዚአብሔርን በማሰብ አንድ ቀን ብቻ ማሳለፍ ሳይሆን ሁልጊዜም እግዚአብሔርን በማሰብ ማሳለፍ ነው። ራሱ ጌታችን ኢየሱስ ክርስቶስም አስቀድማችሁ ጽድቁን እሹ ሌላው ሁሉ ይጨመርላችኋል ብሏል። ጽድቅ ማለት ንስሐ መግባት ማለት ነው። ጽድቅ ማለት ቃሉን መስማት ነው። ጽድቅ ማለት ወደ ሚስጥራት መቅረብ ነው። ጽድቅ ማለት በንስሐ ህይወት መመላለስ ነው። ይህንን አስቀድመን ስንሻ፣ ይህንን አስቀድመን ስንፈልግ ሌላው ሁሉ የሚጨመር ይሆናል። ሁለተኛው በእምነት መጸለይ ነው። በእግዚአብሔር ፊት ለጸሎት ስንቆም የሆነ ዳኛን፣ የሆነ ገዢ፣ የሆነ አስተዳዳሪን ይህንን ስጠን ይህንን አትስጠን ልንል አይደለም። እግዚአብሔር አምላክ ብቻ አይደለም። የአምላክማ ለሰይጣንም አምላክ ነው፣ ለአሕዛብም አምላካቸው ነው፣ ለመናፍቃንም አምላካቸው ነው። ለእኛ ለክርስቲያኖች ግን እግዚአብሔር አምላካችን ብቻ ሳይሆን አባታችንን ጭምር ነው። አባት ደግሞ ለልጁ የሚጠቅመው ነገር ከሆነ፣ 2 እሱ ማድረግ የሚችለው ነገር ከሆነ ለልጁ ምንም ነገር ሊከለክል አይችልም። ስለዚህ እኛም በእግዚአብሔር ፊት ለጸሎት ስንቆም ይሄንን እያሰብን ልንቆም ይገባናል። እግዚአብሔር በባህሪው ሁሉን ቻይ ነው። ከጸለይነው ውስጥ ሊያደርግልን የማይችለው ምንም ነገር የለም፣ ለእኛ የሚጠቅመን እስከሆነ ድረስ ማለት ነው። ስለዚህ እግዚአብሔር አባታችን ስለሆነ ሁሉንም ነገር ሊያደርግልን እንደሚችል አምነን ልንጸልይ ይገባናል። 3ኛው መጠበቅ ነው። እግዚአብሔር ሁሉንም ነገር የሚያደርግበት የራሱ የሆነ ጊዜ አለው። ገና ከኦሪት ዘፍጥረት ጀምሮ እግዚአብሔር ሁሉንም ፍጥረታት በአንድ ቀን ፈጥሮ መጨረስ ሲችል ለመፍጠር 6 ቀን የፈጀው። ይህ ማለት እግዚአብሔር ማድረግ ስለሚችል ብቻ ሁሉንም በአንድ ጊዜ አያደርግም። ሁሉንም ነገር የሚፈጽምበት የራሱ የሆነ ጊዜ አለው። ስለዚህ ጸሎት ጸልየን ጸሎታችን ምላሽ እስኪያገኝ ድረስ መጠበቅ፣ እንደ ብዙዎቹ ቅዱሳን ማለት ነው። እንደነ አብርሃም፣ እንደነ ሳሙኤል እናት እንደ ቅድስት ሐና፣ እንደነ ዘካርያስ፣ እንደነ ቅዱስ ኢያቄምና ቅድስት ሐና ብቻ እንደ ብዙዎቹ ቅዱሳን ጸሎታችን ተሰምቶ መልስ እስኪሰጠን ድረስ መጠበቅ ያስፈልጋል። መጠበቅ ሲባል ደግሞ በእምነት ማታ ስንተኛ ፀሐይ ጠዋት እንደምትወጣ እርግጠኞች ሆነን ነው የምናንቀላፋው። በዛው በጠለቀችበት ለዘላለም ጠልቃ ትቀር ይሆን እንዴ የሚል ጥርጣሬ ውስጣችን ሳይኖር ነው የምንተኝ። ስለዚህ ጸሎታችንም ያለምንም ጥርጣሬ መልስ እንደሚመጣ እርግጠኞች ሆነን መጠበቅ ያለ። በእግዚአብሔር ፊት ለጸሎት ስንቆም በንጽህና ከቆምን፣ አባታችን ነው ብለን በእምነት ከቆምን፣ ጠየቅነው ነገር እስኪፈጸምልን ደግሞ በትዕግስት ከጠበቅን እግዚአብሔር ለብዙዎቹ ቅዱሳን እንዳደረገው ለእኛም ጊዜውን ጠብቆ ያደርግልናል። ጸሎታችን የማይሰማበት ምንም አይነት ምክንያት የለም።